በኮርዶፋን ግዛት በጸጥታ ችግር ምክንያት ከ1200 በላይ ሰዎች ለመፈናቀል ተገደዋል ተባለ። በሱዳን ደቡባዊ ኮርዶፋን ግዛት አካባቢዎች እየተባባሰ በመጣው የጸጥታ ችግር ምክንያት ከ1200 በላይ ሲቪሎች መፈናቀላቸውን ዓለም አቀፉ የስደተኞች ድርጅት አስታውቋል። የተባበሩት መንግስታት ድርጅት ኤጀንሲ በወጣው መግለጫ መሰረት ከሰሜን ኮርዶፋን ከዲሊንግ ከተማ ብቻ ከረቡዕ እስከ አርብ ዕለት ባሉት ቀናት ውስጥ 780 ሰዎች ተፈናቅለዋል ብሏል። አካባቢው አሁንም በከፍተኛ ውጥረት ውስጥ እንደሚገኝ ተገልጿል። እንዲሁም ከደቡብ ኮርዶፋን ከአልሳጁቂ መንደር ደግሞ 510 ሰዎች መኖሪያቸውን ጥለው ለመሰደድ ተገደዋል ሲል በመግለጫው አመላክቷል። እንደ ድርጅቱ መረጃ ከሆነ ካለፈው ጥቅምት ወር መጨረሻ ጀምሮ እስከ ታህሳስ አጋማሽ ድረስ በሶስቱ የኮርዶፋን ግዛቶች ማለትም ሰሜን፣ ምዕራብና ደቡባዊ የሱዳን ግዛቶች የተፈናቀሉ ሰዎች ቁጥር 50445 መድረሱን አስታውቋል። ይህ መጠነ ሰፊ መፈናቀል የመጣው በሱዳን መደበኛ ጦርና በከፊል ወታደራዊ ፈጣን ድጋፍ ሰጪ ኃይሎች መካከል በሚደረገው ደም አፋሳሽ ውጊያ ምክንያት ነው። የአውሮፓውያን አቆጣጠር ከሚያዝያ 23 ጀምሮ የቀጠለው ይህ የእርስ በርስ ጦርነት እስካሁን በሺዎች የሚቆጠሩ ሰዎችን ለሞት በሚሊዮኖች የሚቆጠሩትን ደግሞ ለስደት ዳርጓል። አሁን ባለው ሁኔታ የፈጥኖ ደራሽ ኃይሎች ቡድን አብዛኛውን የዳርፉር ግዛቶችን ሲቆጣጠር የመንግስት ጦር ደግሞ ካርቱምን ጨምሮ ቀሪዎቹን 13 ግዛቶች በቁጥጥሩ ስር አድርጎ የሚካሄዱት ውጊያዎች ቀጥለዋል ሲል አናዶሉ ዘግቧል። አፍሪካ ወጣ ስንል በኢንዶኔዥያ የአረጋውያን መርጃ ማዕከል ላይ በደረሰ የእሳት አደጋ የ16 ሰዎች ሕይወት አለፈ። በኢንዶኔዥያ ሱላዌሲ ደሴት ማናዶ ከተማ በሚገኘው ወርዳ ዳማይ የተሰኘ የአረጋውያን መርጃ ማዕከል ላይ ትላንት ምሽት በደረሰ ከባድ የእሳት አደጋ የ16 ሰዎች ሕይወት ማለፉን የከተማ ፖሊስ በዛሬው ዕለት አስታውቋል። የማናዶ ፖሊስ አዛዥ ኢራሃም ሀሊድ በሰጡት ጋዜጣዊ መግለጫ እሳቱ የተነሳ እሁድ ረፋድ ላይ ሲሆን መንስኤውን ለማወቅ አሁንም ምርመራ እየተካሄደ መሆኑን ገልጸዋል። በወቅቱ በነበረው ሁኔታም የምሽቱ ሰማይ በእሳቱ ነበልባል ምክንያት ወደ ብርቱካናማነት ተቀይሮ እንደነበርና የአካባቢው ነዋሪዎች አረጋውያኑን ለማዳን ሲረባረቡ እንደነበር የሀገር ውስጥ መገናኛ ብዙሃን ዘግቧል። የማዕከሉ ተንከባካቢ ኦልቫ ሱማአል እንደገለጹት በአደጋው ወቅት በማዕከሉ ውስጥ ወደ 30 የሚጠጉ አረጋውያን እንደነበሩ ገልጸው እሳቱ እሁድ ምሽት ላይ በቁጥጥር ስር የዋለ ቢሆንም ዛሬ ጠዋት ድረስ አካባቢው በቃጠሎ ፍርስራሽ ተሞልቶ ታይቷል ብሏል። በአደጋው ህይወታቸውን ያጡት አረጋውያን መሆናቸው የተረጋገጠ ሲሆን የኢንዶኔዥያ ባለስልጣናት ለሟች ቤተሰቦች መጽናናትን ተመኝተው ጉዳዩን በጥልቀት እየመረመሩት እንደሚገኙ አስታውቀዋል ሲል ሮይተርስ ዘግቧል። በመጨረሻም በቱርክ የጸረ ሽብር ዘመቻ ላይ 7 የፖሊስ መኮንኖች መቁሰላቸው ተሰማ። በሰሜን ምዕራብ ቱርክ ያሎቫ ግዛት ውስጥ በዳኢሽ የሽብር ቡድን ላይ በተካሄደ የጸረ ሽብር ዘመቻ 7 የፖሊስ መኮንኖች መቁሰላቸውን የጸጥታ ምንጮች አስታውቀዋል። ፖሊስ በዛሬው ዕለት ማለዳ ላይ ከከተማው መሃል አቅራቢያ በሚገኘው ኤልማሊክ መንደር በሚወስደው መንገድ ላይ በሚገኝ አንድ መኖሪያ ቤት ውስጥ ተሸሽገው በነበሩ የሽብር ቡድኑ አባላት ላይ ወረራ መፈጸሙ ተገልጿል። በወረራው ወቅት በጸጥታ ኃይሎችና በታጣቂዎች መካከል በተፈጠረ የተኩስ ልውውጥ 7 ፖሊሶች ላይ ጉዳት መድረሱ ተገልጿል። የተጀመረው ዘመቻ ተጠናክሮ እንዲቀጥል በአቅራቢያ ከሚገኙ የቡርሳ ግዛት የልዩ ዘመቻ ክፍሎች ወደ ስፍራው መላካቸው የተገለጸ ሲሆን በአሁኑ ወቅት አካባቢው በከፍተኛ ጥበቃ ስር ሆኖ ኦፕሬሽኑ መቀጠሉ ታውቋል ሲል ቲአርቲ ወርልድ ዘግቧል። በቱርክ የሚካሄዱ የጸረ ሽብር ዘመቻዎች በተለይ በአይኤሱ ዳኢሽ በኩርዲስታን ሰራተኞች ፓርቲ በተሰኘውና በቱርክና በአጎራባች ሀገራት ለረጅም ዓመታት ሲንቀሳቀስ በቆየ የታጣቂ ቡድን እንዲሁም ፌቱላህ በተሰኘ ሽብር ቡድን ላይ የነጣጠሩ ናቸው ተብሏል። ለቱርክ መንግስት ፒኬኬ ወይም ኩርዲስታን የሰራተኞች ፓርቲ የተባለው የሽብር ቡድን ዋነኛው የሀገር ደህንነት ስጋት እንደሆነ ይነገራል። ቱርክ በየቀኑ የምታካሂዳቸው የጸረ ሽብር ዘመቻዎች አብዛኛውን ጊዜ የዚህን ቡድን አባላትና መዋቅር ለማጥፋት ያለሙ ናቸውም ተብሏል።
አድማጮቻችን በእኔ በኩል ያዘጋጀዋቸው ዜናዎችን ያደመጣችሁትን ይመስል ነበር። ካፍታ ቆይታ በኋላ የተለያዩ ቅዳሜና እሁድ የተደረጉ ጨዋታዎችን፣ ሀገራዊ፣ አፍሪካዊ እንዲሁም ዓለም አቀፋዊ ስፖርታዊ መረጃዎችን የስፖርት ክፍል ባልደረባችን መኩሪያ ሰፋ ወደ እናንተ ያደርሳል። እዚህ ጋር በቃው። በያላችሁበት መልካም ቀን። የፖለቲካ ጉዳዮች ወደ ጎን በመተው በችግር ውስጥ ያሉ ተፈናቃዮችን ማገዝ እንደሚገባ ጄኔራል ታደሰ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የፖለቲካና የንግድ ጉዳዮችን ወደ ጎን በመተው በችግር ውስጥ ያሉ ተፈናቃዮችን ለመርዳት መስራት አለብን ብለዋል። በጄኔራል ታደሰ ወረደ የተመራ ካቢኔ በክልሉ የተፈናቀሉ ካምፖችን የጎበኘ ሲሆን በሽሬ ውስጥ ከምዕራብና ሰሜን ምዕራብ ዞኖች አመራሮች ጋር ውይይትም ተደርጓል። በሁሉም የተፈናቃዮች መጠለያዎች የእርዳታ እጥረት፣ የሕክምናና የማጓጓዝ ችግር እንዳሉ ዋነኛ ተጋላጮችም አረጋውያንና ህጻናት መሆናቸው ተገልጿል። በተጨማሪም አሁንም አዳዲስ የተፈናቀሉ ሰዎች መኖርና እነዚህ ችግሮች ለመፍታት በአስቸኳይ የተቀናጀ ስራ መሰራት አለበት ተብሏል። ፕሬዝዳንት ታደሰ ይህን ችግር የጦርነቱ ውጤት ነው ያሉ ሲሆን እንደ አመራር የሁላችንም የጋራ ውድቀት ነው ብለዋል። በክልል ደረጃ እርዳታው በማዕከላዊነት የሚያስተዳድር ኮሚቴ ተቋቁሞ አጀንዳው እንዳይቀለበስ ለማድረግ ስራ ተጀምሯል።